this is the place I want to be. I felt a connection with the people in the club. It's like a family. I think I really feel how big this club is. You see the trophies, you see the tragedy, the history of this club. All the people are hungry for success. ለማንቸስተር ዩናይትድ እንደተለመዱት አይነት የዝውውር ጊዜ አይደለም። በሞሪኖ፣ ሶልሻየር፣ ራኒክ አለዚያም ቴናግ ዘመን እንደነበረው አይነት የዝቅታ ስሜት ብቻ አይደለም። ይሄ ጊዜ ማንቸስተር ወደ ጥልቁ ለመወርወር ጫፍ ደርሶ የቆመበት አይነት ነው። ዩናይትድ መጥፎ ጊዜ አይደለም ያሳለፈው፣ እጅግ ያልተጠበቀ ዝቅታ ላይ ተገኝቶ እንጂ። በፕሪሚየር ሊጉ 15ኛ ሆኖ ጨረሰ። የአውሮፓ ተሳትፎ ህልም ነበር። አንድም ዋንጫ ወደ ካዝናው አላስገባም። የሚሸነፍ የተጋለጠ ማንነት ያልነበረው ቡድን ሆኖ አጠናቀቀ። የመጨረሻው ወለልን መርገጥ ከዚያ ተንደርድረህ የምትገነባ ከሆነ ጥሩ ቦታ ነው። ችግሩ ማንቸስተር ሳይጠበቅ ከረገጠው ወለል ወደ ከፍታው መንደርደር ይችላሉ የሚለው ጥያቄ ነው። በመላ አውሮፓ ማንቸስተር ዩናይትድ የሚለው ስም ፍርሃት የሚፈጥርበት ጊዜ ነበር። ኦልድ ትራፎርድ የአሸናፊነት ምልክት፣ መብለጥ፣ መቆጣጠር፣ በደማማ ቀይ የተጻፈው የንግስና ታሪክ የማንቸስተር ነበር። ጊዜያት አለፉ። የማንቸስተር ባለታሪኮች ቦታ ለቀቁ። ኮከቦች ደበዘዙ። ዩናይትድ የታላቅነት ትዝታውን ይዞ ቀረ። አሁን በልበ ሙሉነትና ቁርጠኝነት እሳቱ ላይ በውድድር አጋማሽ ዘለው የገቡት አሰልጣኝ ሩበን አሞሪም ምን ይዘው ማንቸስተርን ይመልሳሉ የሚለው ይናፍቃል። የተሰባበረ ቡድንና የማይለካ የስኬት አድራ ናፍቆት የተጣለባቸው ሰው ባለፈው ውድድር ዓመት የሳቢያቸው የሙከራቸው ጥንስስ ህይወት ሳይዘራ እንደ ክለቡ ግራ ተጋብተው ዓመቱን ደምድመዋል። አሁን ግን ማንቸስተርን ብቻ ሳይሆን ራሳቸውን ለማዳን ጭምር ምን እንደሚሰሩ ይጠበቃሉ። ማንቸስተር አሸናፊውን ቡድን ያገኛል ወይስ ወደ ጥልቁ ራቅ ብሎ ይቀመጣል? This season has been really tough on everybody. People leaving, a lot of changing the staff. We have to improve as a team. But Europa League is a little bit different. We want to do something special in a special club. We are very aware of what the fans bring